ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ የምንነግራችሁ ታሪክ በፊልም ስክሪፕት ውስጥ እንኳን ለማመን የሚከብድ ነገር ግን በገሃዱ ዓለም የተፈጸመ እውነተኛ ክስተት ነው። ወደ ጠላት ቤት ሰርጎ ገብቶ በአይነ ቁራኛ የሚጠበቅን ትልቅ ሳጥን ሰብሮ ግማሽ ቶን የሚመዝን እጅግ ምስጢራዊ ሰነድ ይዞ መውጣት ምን ያህል ከባድም አስቸጋሪም እንደሆነ መገመት ይቻላል። ዛሬ በዝርዝር የምናየው እስራኤልና ኢራን በይፋ ጦርነት ከፍተው የሚሳኤል እሳት ከመወራወራቸው በፊት ለዓመታት ውስጡን ሲያካሂዱት የነበረውን ድብቅ ጦርነትና ሞሳድ በቴህራን ልብ ውስጥ የፈጸመውን ታላቅ ኦፕሬሽን ነው። ሞሳድ እንዴት የኢራንን የኒኩሌር ምስጢር ሰረቀ? ያ ሁሉ ከባድ ሰነድ እንዴት ድንበር ተሻግሮ ሊወጣ ቻለ? የኢራን የደህንነት ተቋማት ያን ሁሉ ሰዓት የት ነበሩ? ይህ ኦፕሬሽን የዓለምን ፖለቲካ እንዴት ቀየረው? ዛሬ ያ ኦፕሬሽን የተካሄደባትን ያችን አስደናቂ ሌሊት እንቃኛታለን። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ኢራንና እስራኤል በስውር ጦርነት ውስጥ ከገቡ ዘመናት አስቆጥረዋል። ኢራን የኒኩሌር ፕሮግራሜ ለሰላማዊ የኃይል ማመንጫ ነው ስትል፣ እስራኤል በበኩሏ እኛን ከምድረ ገጽ ለማጥፋት የታለመ ጅምላ ጨራሽ መሳሪያ ነው ብላ ታምናለች። በፈረንጆቹ አቆጣጠር በ2015 የዓለም ሀገራት ከኢራን ጋር የኒኩሌር ስምምነት ተፈራረሙ። ኢራን ዩራኒየም የማበልጸግ ስራዋን ልትገድብ፣ በምላሹ ደግሞ የተጣለባት ማዕቀብ እንዲነሳላት ተስማማች። ነገር ግን እስራኤል ኢራን ማስረጃዎችን ደብቃለች። ስምምነቱም ታሪካዊ ስህተት ነው ብላ ብትከራከርም ዓለም አቀፉ ማህበረሰብ ግን የማይስተባበል ማረጋገጫ የላችሁም በማለት ሳይቀበላቸው ቀረ። ከዚህ በኋላ በምንም ሊስተባበል የማይችል ማረጋገጫ ለማቅረብ የእስራኤሉ የስለላ ድርጅት ሞሳድ መርፌ በገለባ ውስጥ የመፈለግ ያህል ከባድ የሆነውን ሥራ ጀመረ። በዚህም እንደ ፈረንጆቹ አቆጣጠር በ2016 ኢራን ሁሉንም ምስጢራዊ የኒኩሌር ፋይሎቿን በአንድ ቦታ እያከማቸች መሆኑን ደረሰበት። ከተለያዩ ምስጢራዊ ቦታዎች የተሰበሰቡ ሰነዶች ቴህራን ውስጥ ሾራባድ በሚባል አካባቢ በሚገኝ አንድ አሮጌ መጋዘን ውስጥ እየተከማቹ ነበር። ሞሳድ እውነተኛውንና የማይካደውን የሰነድ ማስረጃ ለማግኘት ማየት ብቻ በቂ እንዳልሆነ ተረዳ። መውሰድ ነበረባቸው። የሞሳድ ዳይሬክተር ዮሴ ኮሄን ያልተለመደና ደፋር ውሳኔ አስተላለፉ። በተለመደው የስለላ ጥበብ ገብተህ ሰነዶቹን ፎቶ ታነሳለህ፣ ያለምንም አሻራ ትወጣለህ። ኮሄን ግን ተቃራኒውን አዘዙ። ተራራውን ወደ እስራኤል አምጡት አሉ። ዋናዎቹን ሰነዶች ፈለጉ። ምክንያቱም ፎቶ ብቻ ይፋ ቢደረግ ኢራን ፎቶሾፕ ነው ብላ ትክዳለች። ነገር ግን ዋናዎቹ የወረቀት ሰነዶች ከቀረቡ ማንም ሊክዱ አይችልም። ስለዚህ ሞሳድ በእስራኤል ውስጥ የመጋዘኑን ተመሳሳይ ሞዴል ሰራ። ወኪሎቹ በየምሽቱ በመደርደሪያዎቹ መሃል መሽሎክሎክንና ሳጥኖችን በፍጥነት መስበር የሚያስችላቸውን ስልጠና ደጋግሞ ሰለጠኑ። ኦፕሬሽኑ የተካሄደው በፈረንጆቹ አቆጣጠር ጃንዋሪ 31 2018 በኢራን ዋና ከተማ ቴህራን ውስጥ ነው። በከተማዋ ዳርቻ ሾራባድ በሚባል የኢንዱስትሪ ቀጠና ውስጥ አንድ ትኩረት የማይስብ አሮጌ መጋዘን ይገኛል። ለሚያየው ሰው ተራ የብረት መዝጊያ ያለው መጋዘን ቢመስልም በውስጡ ግን የኢራን መንግስት ለዓመታት የደበቃቸው እጅግ ወሳኝ ምስጢሮች ተቆልፈውበታል። እነዚህ ምስጢሮች ፕሮጀክት አማድ በመባል የሚታወቀው የኢራን የኒኩሌር መሳሪያ ግንባታ መዛግብት ነበሩ። እስራኤል በዚህ መጋዘን ውስጥ የምስጢር ሰነዶች መከማቸታቸውን ካወቀች 2 ዓመት ያህል ካለፈ በኋላ ሞሳድ ይህን መጋዘን ሰብሮ በመግባት በውስጡ ያሉትን ሰነዶች በሙሉ ጠራርጎ ያወጣበትን ፊልም የሚመስል ኦፕሬሽን አካሄደ። በዚያች ሌሊት ከምሽቱ 4:30 ላይ ከ20 በላይ የሚሆኑ የሞሳድ አባላት ወደ መጋዘኑ ተጠጉ። የመጋዘኑ ጥበቃ ጠንካራ ለመሆኑን ያውቁ ነበር። ምክንያቱም ኢራን መጋዘኑ ተራ ስለሚመስል ምንም ትኩረት አይሰጠውም በሚል ስሌት ነበር የደበቀችው። እንዲያም ሆኖ የሞሳድ ሰዎች ጠባቂዎቹ የሚቀያየሩበትን ሰዓትና ደቂቃ ሳይቀር በጥንቃቄ አጥንተውት ነበር። ሰላዮቹ ወደ ውስጥ ዘልቀው ገቡ። በመጋዘኑ ውስጥ 32 ግዙፍ የብረት ሳጥኖች ነበሩ። እያንዳንዱን ሳጥን በቁልፍ ለመክፈት ጊዜ የሚፈጅ ስለሆነ ከቁልፍ ይልቅ ከ3000 ዲግሪ ሴንቲግሬድ በላይ ሙቀት የሚፈጥር
ልዩ የብረት መቁረጫ አዘጋጅተው ነበር የገቡት። ከዚያም አጭር በሚባል ሰዓት ውስጥ እነዛን ግዙፍ የብረት ሳጥን ቁልፎች እየቆረጡ ይጠቅማሉ ያሏቸውን 55,000 የታተሙ ሰነዶችና ሲዲዎችን በ5 መኪናዎች ላይ ጫኑ። አሁን ትልቁ ፈተና መጣ። እነዚህም መኪናዎች ይዞ ከቴህራን ወጥቶ ድንበር መሻገር። ሰላዮቹ መጋዘን ውስጥ የቆዩት ለ6 ሰዓታት ከ29 ደቂቃ ብቻ ነበር። ከጠዋቱ 11 ሰዓት ላይ ጠባቂዎች ከመምጣታቸው በፊት መጥፋት ነበረባቸው። የኢራን ደህንነቶች መጋዘኑ መበዝበዙን ሲያውቁ አገሪቱ በሙሉ በደህንነት ኃይሎች ታመሰች። አየር ማረፊያዎች ተከበቡ፣ ድንበሮች ተዘጉ። ነገር ግን ሞሳድ አስቀድሞ በርካታ የማታለያ መንገዶችን አዘጋጅቶ ነበር። መኪናዎቹ በተለያዩ አቅጣጫዎች እንዲበታተኑ ተደረገ። ኢራን ሰላዮቹን የምትፈልገው ወደ አየር ማረፊያ የሚሄዱ መስሏት ነበር። እነሱ ግን ሰነዶቹን በባህርና በየብስ በኩል በተለያዩ አገሮች አሳልፈው በሰላም እስራኤል አደረሷቸው። ይህ ኦፕሬሽን በደህንነት ታሪክ ውስጥ የክፍለ ዘመኑ ታላቅ ዝርፊያ ተብሎ ተመዝግቧል። ይህ አስደናቂ ኦፕሬሽን ከተካሄደ ከ4 ወራት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም ፊት ቀርበው የቴክኖሎጂ ትሪለር ፊልም በሚመስል የቴሌቪዥን መግለጫቸው የተሰረቁትን ፋይሎች እያሳዩ ኢራን ዋሽታለች አሉ። እነዚህ ሰነዶችም የኢራን የኒኩሌር ፕሮግራም ለሰላማዊ ዓላማ ነው መባሉ የቅጥፈት መሆኑን ያረጋግጣሉ አሉ። ማስረጃዎቹ በአሜሪካና በእንግሊዝ የስለላ ድርጅቶች እውነተኛ መሆናቸው ታመነበት። ውጤቱም ፈጣንና አስደናቂ ነበር። አሜሪካ የኢራን የኒኩሌር ስምምነት መውጣቷን ወዲያውኑ አውጃ ጥብቅ ማዕቀቦችን በኢራን ላይ ጣለች። እስራኤል ይህንን ኦፕሬሽን የፈጸመችው በጦር አውሮፕላኖች ሳይሆን በብልሃት፣ በጥልቅ ጥናትና በቆራጥነት ነው። ኃይል ማለት የኒኩሌር ቦምብ መያዝ ብቻ ሳይሆን የባላጋራህን ሚስጥር በእጅ ማስገባት ጭምር ነው። ኢራንና እስራኤል ዛሬም በዚህ ድብቅ ጦርነት ውስጥ ናቸው። ድሮኖችን ላላካሉ፣ የሳይበር ጥቃቶች ይፈጸማሉ። ነገር ግን የሹራባዱ ኦፕሬሽን በኢራን የደህንነት ታሪክ ላይ ጥቁር ጠባሳ ጥሎ አልፏል። ምንም አይነት ሚስጥር ለዘላለም ተደብቆ እንደማይቀርም መማሪያ ሆኗል። ውድ ተመልካቾቻችን የዛሬው ዝግጅታችን ይህንን ይመስል ነበር። የሞሳድ ድፍረትና የኢራን ሚስጥር ያሳደረባችሁን ስሜት በኮሜንት አጋሩን። ዝግጅቱን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሌላ ዝግጅት እስክንገናኝ ሰላም ለሀገራችን፣ ሰላም ለእናንተ። ቸር ሰንብቱ።